ከሌላው ጋር ግንኙነት የለኝም እንዴት ነብዩ ሊሆን ይችላል? ስንቅ ወጣል አይደል? ከሌላው ለመለየት አይደል ስም ይወጣል? ስለዚህ ሰብስቤ ከተባልኩኝ በምንም መንገድ ሌላ ሰው ከኔ በስተቀር የለም ማለት ነው። ሌላው በሙሉ ተቆና አንድ 2 3 11 ሰዎች አሉ። ሰብስቤ በዚህ ውስጥ ሰብስቤ ከእናንተ ጋር ምንም ግንኙነት የለም። እንደዚሁ ቤተክርስቲያን ብሎ ቅጽል ሲያስቀምጡ ከሌላው ጋር ምንም ግንኙነት የለም ብሎ ማጠር ነው። ሰብስቤ የታጠርኩ ነው አይደለም? ከሌላው የተለየው ነኝ አይደለም? ሰብስቤ ሲሆን ልዩ ሊሆን አይችልም። ሳምበዲ ሰብስቤ የሚባል ሰው ፈልጋለሁ ብሎ ከውጭ ይላል። ደፍኔትሊ እኔ ነኝ የሚሄደው እንጂ እሱ አይሄድም። ወይም 3 ሰው አይወጣም፣ 4 ሰው አይወጣም። ስለዚህ መለየት ነው፣ መከፈል ነው፣ ለብቻ መቆም ማለት ነው። ስም ማለት ኦኬ። በቤተ ክርስቲያን ግን ከዚህ ዓለም መለየት ብቻ ነው። ጨለማ ከብርሃን መለየት ብቻ ነው እግዚአብሔር መንግስት ያለው፣ ሌላ ነገር የለውም። እዚህ ጨለማና ብርሃን ብቻ ነው የሚለየው። ስለዚህ ወይ የቤተ ክርስቲያን አካል ብልት መሆን ነው ያለው ወይ አለመሆን ነው ያለው። መጽሐፍ ቅዱስ ወይ የክርስቶስ አካል ብልት መሆን ነው እያንዳንዱ ሰው፣ ወይም አለመሆን ነው። ወይ ክርስቲያን መሆን ነው ወይም አለመሆን ነው። ወይ ብርሃን መሆን ነው ወይ ጨለማ መሆን ነው። ወይ እግዚአብሔር ልጅ መሆን ነው ወይ የዲያብሎስ ልጅ መሆን ነው። ይሄ ብቻ ነው በእግዚአብሔር መንግስት ያለው። እኛንም በዚህ ምድር ሲያኖረን፣ በጨለማው ዓለም ሲያኖረን፣ በዚህ በክፉ በተያዘው ዓለም ሲያኖረን፣ እኛ የእግዚአብሔር ልጆች ብርሃን ሆነን በጨለማው ላይ እንድናበራ ብቻ የክርስቶስ አይደንቲቲ ነው ያለን እያንዳንዳችን። ይሄ ኳሊፊኬሽን ወይም ይሄ መለያው በአካል ላይ የተመሰረተ አይደለም። የኔ አካል ከሷ ጋር ይለያል። በመልክ በለው፣ በክብደት በለው፣ በቁመት በለው whatever ይለያል። ነገር ግን ኳሊፋይ ያደረገው በመንፈስ ነው። እዚህ point በመንፈስ ነው ኳሊፋይ ያደረገ። ከጨለማው እኛ ብርሃን አድርጎ ሲያስቀምጠን ኳሊፋይ ያደረገን በመንፈሱ መያዝ ነው፣ መታተም ነው። ይሄ ደግሞ እንዴት ኤክስፕሬስ ይሆናል በለን? በምንናገረው ንግግር ቃል፣ በምናስበው አስተሳሰብ፣ ከማን ላይ ተመስርተን ነው ምንናገረው? ይሄ ይገልጸዋል። በመንፈስ ነው ኳሊፋይ የሆነው። አንድ የሆንበት የተያዝንበት የታሰርንበት አስተሳሰብ ነው። በተረፈ ቤተ ክርስቲያን ሆኖ ስም ሊኖረው አይችልም፣ ወይም ኳሊፋየር ሊኖረው አይችልም። ኳሊፋይድ ነው፣ ኦልሬዲ የተለየ ነው። ተፈትኖ የተለየ የኢየሱስ ሕይወት ማንነት እያንዳንዱ ያለበት የኢየሱስ ሕይወት ማንነት በእያንዳንዳችን ውስጥ ይገኛል ማለት ነው። በእያንዳንዳችን የክርስቶስ አካል ብልቶች ውስጥ ኳሊፋይድ ነው። በመከራ ሁሉ ተፈትኖ፣ በሞት ሁሉ ተፈትኖ ቴስትድ የሆነ ኳሊቲ ስብዕና ያለው ሞትን ድል አድርጎ በመነሳቱ አይደንቲፋይድ የሆነ የቤተ ክርስቲያን ራስ ክርስቶስ አይደንቲፋይድ ነው፣ ኳሊፋይድ ነው። ኳሊቲያችን እሱ ነው አይደል?
ሴንስ አይሰጥም አለ። ኳሊቲያችን እሱ ነው። ስለዚህ እንዴት ሆኖ ነው ስም ሊወጣልን የሚችል? ኳሊቲያችን ክርስቶስ ከሆነ እንዴት አድርገን እኔ መኮንን ያለብኝ ጨለማውን እንጂ እርስ በርስ አይደለም። ምን እንኳንንበት ግራውንድ የለንም። እኔ እንዲህ ነኝ አንተ ግን አይደለህም ብዬ ስም እንዴት አወጣለሁ? በእግዚአብሔር ውስጥ እንዴት አይደለም ይወጣልኝ? አእምሮ መሳት አይደለም እንዴ? ሰይጣን ከዚህ በላይ እንዴት አድርጋችሁ ልታዩ ትችላላችሁ? ቆይ ሰይጣንን እንዴት ልታዩ ትፈልጋላችሁ? ይሄ አይደለም እንዴ እግዚአብሔር ጠላት? Tell me, this mentality በዚህ አእምሮ መያዝ ይሄን ማሰብ በሐሳብ አይደለም የወዳጅ ጠላት የሚቆነው በአስተሳሰብ አይደለም የምትመጣው አይደለም እንጂ አይደለም እኮ የሚመጣው what you think የምታስበው ነው አይደለም እንዴ? ስለዚህ የእግዚአብሔር ጠላት ሰይጣን መሆን ይሄው አይደል እንዴ? የእግዚአብሔርን መንግስት አንተ እኔ እንዲህ ነኝ አንተ አይደለህም ብዬ ከአንተ ጋር ግድግዳ ቆማለሁ። እኔ እንዲህ ነኝ እንዲህ የሚባል ኳሊቲ በእግዚአብሔር መንግስት ውስጥ የለም። ኳሊቲው ኳሊፋይድ የሆነው ክርስቶስ ይሄው እግዚአብሔር ልጅ ነው። እሱ ነው አይደንቲቲያችን። ያንተ አይደንቲቲ የኔ አይደንቲቲ የእያንዳንዳችን አይደንቲቲ ለእግዚአብሔር ልጆች አይደንቲቲያችን ክርስቶስ ይሄው የእግዚአብሔር ልጅ ነው። ስለዚህ ነው እኔ የአጵሎስ ነኝ እኔ የኬፋ ነኝ ሲል እዩ እኔ ጳውሎስ ነኝ ሲል አንደኛው የኬፋ ነኝ ሲል የጳውሎስ ነኝ የሚለው ያን ክርስቲያን ጳውሎስ ወንድሜ አይደለም እያለ ነው። ከሱ ጋር ህብረት የለኝም እያለ እኮ ነው። የኬፋ ነኝ የሚለው ለጳውሎስ ነኝ ለሚለው ሲነግረው አንተ ከኬፋ ጋር ከኔ ጋር ህብረት የለህም። እኔ ኬፋ ነኝ ሲል ሁለት ሰዎች ናቸው እሱና ኬፋ። ስለዚህ እያለ የኬፋ ቡድን ነው ለማደራጀት የሚፈልጉት ኳሊፋይድ ህብረቱን ኳሊፋይድ ያደረጉት የሚፈልጉት በኬፋ ነው። ኳሊፋይድ ወይም ሊገልጹት የሚፈልጉት ህብረቱን ሊገልጹበት የሚፈልጉት ኬፋ ነው። ህብረቱን ሊገልጹበት የሚፈልጉት ጳውሎስ ነው። ህብረቱን ሊገልጹበት የሚፈልጉት አጵሎስ ነው። ህብረቱን ሊገልጹበት የሚፈልገው መሰረተ ክርስቶስ ነው፣ ባፕቲስት ነው። ይሄ ነው ይሄ አይሻልም እንደ ጳውሎስ አይደንቲፋይድ ነው፣ የእግዚአብሔር ሰው ነው፣ አገልጋይ ነው። በደግነት በመልካም ጳውሎስ አይበልጥም እንደ እሱ ነኝ ብል አይሻልም እንዴ? ዝም ብለን ፎርት ኢንኮርት በአባባል ግን የኳሊፊኬሽን አበበም ሰብስቤን ጳውሎስን አጵሎስን ሙሴን ማንም አይደለም። ክርስቶስ የሕያው የእግዚአብሔር ልጅ ብቻና ብቻ ወደሱ መቀየር አንድያ ልጅ ነው። እኛም አንድያ ልጅ ነው። አንድያ ሌላ የለም። የሱን አንድያነት መውረስ ነው አይደለም? ግማሽ ያንደኛው ግማሽ የሌላኛው 90% ያንደኛው የክርስቶስ 10% ከሌላ አይቀላቀልም። ኳሊፊኬሽናችን ክርስቶስ ነው። ይሄ ነው ወንበዴ ማለት ከፋፋይ ማለት ስም የሚሰጡ አስቀድመው 100% ነው የምነግራችሁ 100% የእግዚአብሔር ጠላቶች። በዚህ እግዚአብሔር ኤክስኪውዝ የለውም። አንድም ነገር እንደዚህ የብዙ ተደጋግሞ የሚጠይቅ ጥያቄ ነው። እኔ የሚገርመኝ ማለት ይሄ ሁሉ ህዝብ እንዴት ጌታን ያንን ትላለህ? እንዴት ትላለህ? እንዲህ ለሚለኝ ሰው እንዲህ ነው ያልኩት። ኢትዮጵያ ውስጥ እንምጣት 62% ክርስቲያን የሚል ዶሜን የያዘ ነው። ወይንም 62% ክርስቲያን በሚል የተመደበ ነው ስታቲስቲክሱ ማለት ነው። ከዛ ውስጥ
ወደ 43% ኦርቶዶክስ ይባላል አሉት። ከዛ ውስጥ ማለት እንግዲህ 60% ከሆነ ወደ 100 ሚሊዮን ኢትዮጵያ ህዝብ ቁጥር ነው ተብሎ ነው አሁን ፕሮጀክትድ ሆኖ የሚታመነው። አሁን ያ ማለት 60 ሚሊዮን ክርስቲያን የሚባላል ከ60ው ውስጥ 43% ኦርቶዶክስ ነው። ያ ማለት ወደ 40 ሚሊዮን አካባቢ ነው አይደርስም፣ ወደ 35 ሚሊዮን አካባቢ እንደውም አይደርስም። 60 ሚሊዮን ነው አይደል? ከዛ ውስጥ 43ቱ ማለት ወደ 24 ሚሊዮን ወደ 25 ሚሊዮን አካባቢ ኦርቶዶክስ ነው። ከዛ እንደገና ከ60 ሚሊዮኑ ማለት ነው ከ60 ሚሊዮኑ ወደ 18-19% አካባቢ ያ ማለት ወደ ስንት ነው የሚሆነው? 10 ወደ 6-7 ሚሊዮን አካባቢ 6-7 ሚሊዮን አካባቢ ፕሮቴስታንት ነው። እንደገና ከዛ ይወርድና ወደ 7% ሌላው ሙስሊም እና ነው። የ40% ወይም 38% ሙስሊም እና ሌላ አይነት ነገሮች ናቸው። አሁን ስለ ክርስቲያን ስለሚባለው ነው ነገራቸው። አሁን 7% አካባቢ ካቶሊክ ነው። ካቶሊክ ደግሞ ስንት እንደማለት ነው? ወደ 800,000-900,000 ምዕመናን። ይሄ ነው። እሺ ፕሮቴስታንት ውስጥ አሁን አልቋል። 43%ን አልዳንም ብላችሁ ታገሉታላችሁ አይደል? አልኳቸው። ያገሉታል ፕሮቴስታንቱ ማለት አይደል? 43 ኦርቶዶክስን እንደገና ካቶሊክንም ያገሉታል። አሁን ወደ 18% ወደ 24 ሚሊዮን ህዝብ ፕሮቴስታንት ነው። ከዚህ ውስጥ ሁሉ አሁን ከዚህ ውስጥ እንግዲህ ተመልከቱ። አሁን እነሱ ያገሉታል እንጂ ፕሮቴስታንቱ ያገለዋል እንጂ እነዚህ ካቶሊክ ጋር ብትሄዱ ክርስቶስ የእግዚአብሔር ልጅ ነው፣ ኢየሱስ አዳኝ ነው እንዲህ ብለው ነው የሚሉት ካቶሊኮች። ኦርቶዶክስን ብትሄድ ፋሲካን ያከብራሉ። ኢየሱስ ክርስቶስ የተሰቀለበት ሞቶ የተነሳ። ከዚህ በላይ እንግዲህ እምነት ከተባለ ምንድን ነው የሚፈልገው? ከተባለ አይደል? ይሄን ይላል። እነዚህስ ምንድነው የሚለያቸው? ሁሉም እኮ ከኛም 18 ወደ 4 ሚሊዮን ሁሉም አይደለም። ማን ነው እንግዲህ ስታንዳርዱን የሚያወጣው? ሁሉም ካልሆነ መለኪያው ምንድን ነው? አዎ ወደ ደቡብ ብትሄዱ ትራዲሽን ሆኗል። በቤተሰብ የሚወረስ ልክ ኦርቶዶክስ ከሆነ ኦርቶዶክስ፣ ካቶሊክ ከሆነ ካቶሊክ እንደዚህ ነው። ፕሮቴስታንቱ እንደዛው በደቡብ እንዳለ እንደዛ ነው የሚሆነው። ያለ ልጅህን ፕሮቴስታንት አደረገዋለህ ከሆንክ ማለት ነው። የሚወረስ ሆኗል። እሺ አሁን እዚህ ውስጥ ምንድነው የሚለያችሁ እናንተ? እንደው 24 ሚሊዮን ብትሆኑ 1000 አይነት ናችሁ። 1000 አይነታችሁ የተለያያችሁበት የየራሱ ሪዝን እና ስም አለው አይደል? እኔ እንዳንተ አይደለሁም፣ እንደዚህ ነኝ፣ እንደዛ አይደለም፣ እንደዛ አይደለም፣ እንደዛ እኔ እንደዚህ ነኝ ብሎ ብትንቱ ይወጣል። ለእግዚአብሔር ጠላት መሆን ከዚህ በላይ ምንድነው? ቴል ነው ያንተ መስረት፣ ያንተ ማመንዘር፣ ያንተ ምናምን አይደለም። ይሄ ነው መሰረታዊ ጠላቱ። ሌላው ግን በመንግስቱ ሆነ እግዚአብሔር ቅዱስ ነውና ልትቀደስ ይገባል። እግዚአብሔር ራሱ መጀመሪያ ሲያስተምር የሰው ልጅ ከጠፋ በኋላ ሲያስተምር 2 ስቴፕ ነው የሄደበት። አንደኛው አብርሃምን መጥራት ስቴፕ። አብርሃምን ጠራ፣ ከሱ ግንድ
የተወለደው ወደ ግብፅ እንዲሄድ ነው ያደረገው። ከዛ በባርነት እንዲኖሩ ነው ያደረገው። በባርነት ለምንድን ነው ሁሉ የሚያደርገው? እግዚአብሔር ባርነትን ኢንከሬጅ የሚያደርግ ነው አይደለም። ያለውን በሰዎች አስተሳሰብ ስርዓት ነው የተጠቀመው። ያለውን ገብቷችኋል አይደል? ያለውን የሰዎችን አስተሳሰብ እሱ ቢያደርገው እግዚአብሔር ባያደርገው ሰዎች ባርነትን ኤክሰርሳይዝ እያደረጉ ነው አይደለም እንዴ? አሁን ለምሳሌ ወተት አለ። የታለበ ወተት አይደል? ይሄ ውስጥ አይብ የለውም። ወተት አይብ አንተ አይደለህ የምታደርገው ስላለ ነው እዛ ውስጥ አይደለም እንዴ? እርጎ የለውም፣ ቅቤ የለውም፣ ስላለ ነው የምታወጣው ቅቤው። እግዚአብሔርም ያለውን እዛ የሰዎች ስርዓት ውስጥ አዲስ ኪዳን ውስጥ ባሪያም ጨዋም የለም ነው የሚል። እዛ ግን ባርነት በነበረበት ወቅት ያን ባርነት የተጠቀመበት እግዚአብሔር እሺ። ስለዚህ ባሪያዎች እንዲሆኑ ሰጠ። አንዳንድ ጥያቄዎች የሚመጡ ለምንድን ነው እግዚአብሔር በተለይ እንደ ኤቲስት በጣም የታወቀው ኤቲስት እንደ ሪቻርድ ዳውኪን የታወቀ ኤቲስት ሳይንቲስት ነው፣ የኢቮሉሽን እና የባዮሎጂ ሳይንቲስት ነው። እሱ ነው በቃ አሁን እንዲህ ለማናወጥ የሚሞክር ድሮም የነበረ ሰው ነው። ወደ 60ዎቹ የመጨረሻ አካባቢ መካከል አካባቢ ያለው ሰው ነው። ሃይማኖቶች እንዲህ የሚያርበደብዳቸው ደስ ይለኛል። እንደዛ ሲያርበደብዳቸው ካቶሊክ በጣም የተመራመረ ሳይንቲስት የሚባለውን አምጥቶ አስቀምጦ ከፕሮቴስታንቱ አምጥቶ ከእስላሙ አምጥቶ ነው የሚያሰኛቸው። ምክንያቱም አካሄዳቸው ነው። ከዛ ምንም ማድረግ አይችሉም። ያሉበት እነሱ በእነሱ ዙሪያ ነው ያሉት አስተሳሰባቸው። እና ለምንድነው እግዚአብሔር ይሄን እስራኤልን የመረጠበት ምክንያት? ሌላው የመረጠበት ምክንያት ለንሰንስ ጥያቄ በጣም ሲምፕል፣ በጣም እሱ ግን እንደ ትልቅ ይሾር በነሷል። ይሄ ሪቻርድ ዳውኪን የሚባለው ሳይንስ እነሱን ሲያንቀጠቅጣቸው መመለስ ነው የሚያቅታቸው። ኢንተለጀንት ስለሆኑ ይሆናሉ። በዛን ጊዜ እስራኤል ማነው ግብፃውያን በጣም ኢንተለጀንት፣ በጣም ሳይንቲፊካሊ በሁሉ ነገር ፓወርፉል ነበሩ። ይሄ ግን ዝም ብለው ከእረኛነት የመጡ ናቸው ባክግራውንዳቸው ብለዋል። እንዴ ጉብዝና የሚለየው ኢንተለጀንት የሚለየው በእረኝነት ነው። እንደ እረኛ የሆነ ሁሉ ማን ነው ጎበዝ አይደለም ያለው ብሎ ፈተቸው። እረኛ የሆነ ለምንድን ነው ጎበዝ የማይሆነው? ይሄ አይነት መልሱን ነው የሽማግሌው የካቶሊኩ መልስ ነው ግራ ያጋባው። ምክንያቱም የእግዚአብሔርን ምን ስራ ሊሰራ ሁሉ እዛ ግብፅ ምድር እንደወሰዳቸው ከመነሻው ከሰው ውድቀት ጋር ለማያያዝ አልቻለም። ይስቅበታል። ካቶሊኩ ሳይንቲስት ይስቅበታል። ነገሩን ነው ማለት። ምክንያቱም በእግዚአብሔር አእምሮ ውስጥ አይደለም ያሉት። በእግዚአብሔር አእምሮ ውስጥ ያለ የእግዚአብሔርን ነገር ያነባል፣ ይረዳል። እንደ አስፈላጊነቱ በጊዜው በሁኔታ አንድ ጊዜ ትዝ የሚለኝ አንድ ሰው ብዙ ፕሮቴስታንቶችን እየጠየቀ ይስቅባቸዋል። ትዝ የሚለኝ ምን ብሎ ይጠይቃቸዋል? ከእግዚአብሔርና ከምድር በክብደት ቢቀመጡ ማን ይመዝናል በሚዛን? አሁን ብዙ እግዚአብሔር ነው እያሉ ይመልስልናል። የዚህን ጊዜ ሽቀቀቅ ተቀይዘ ደፍኔት ቦዲ በፊዚክስ ውስጥ ደፍኔት ቦዲው ወይት ያለው ነው ማለት ነው እግዚአብሔር። ስለዚህ ማ ኖበዴ ማንም ሰው ይደርስበታል።
እነሱ አሁን ለእግዚአብሔር ማገዛቸው ነው። እነሱ አሁን ገብቷቸው ሳይሆን እግዚአብሔርን ባህሪ ተዋህዷቸው ሳይሆን ገብቷቸው ሳይሆን ክርስቶስን ገብቷቸው ሳይሆን እነሱ የቲፎዞነት መንፈስ ነው። እኔ ሃይማኖቴ እንደዚህ ነው በሚል ስሜት ነው እግዚአብሔር ነው ክርስቶስን ለመርዳት ይሞክራሉ። አዎ ለዚህ በቃ እሱ አቅም የሌለው ማይረዳ ግን መርምሮ የሰው ጭንቅላት ሊማርክ ምንም አይነት ፍልስፍና ቻሌንጅ ወይም ሊገዳደረው በማይችል ጥበብ ነው መጽሐፍ ቅዱስ የተጻፈው። እኔ የሚያስደንቀኝ ነገር እሱ ነው። ከሁሉ እኔ አንዱ ክርኩር ሰው ነኝ። የመጨረሻ ጠያቂ ጥግ ድረስ ነው። ጥግ ድረስ ምን ጥግ? የመጨረሻ ጠያቂ መሆን አትድሩት። ጠይቁ። ውስጥ ካልገባችሁ ጠይቁ። ለህይወታችሁ ጥያቄ የሆነባችሁ ጉዳዩ ኢሹ በህይወታችሁ ዙሪያ መጥቶ ጥያቄ ከሆናችሁ ወይኔ ይሄ ነገር ጥሩ አይደለም፣ እግዚአብሔር ነው ጥሩ ነው ጆይት እግዚአብሔር ሁሉ አድሬስ ሊያደርግ የሚችል አቅም ከሌለው ምን አምላክ ነው? ምንድን ነው ይህ አቅም? ጌታ ኢየሱስን አይታችኋል? ሉቃስ ወንጌል ምዕራፍ 2 ላይ በጣም ደስ የሚል ኳሊቲ ያለው አምላክ ነው። በ12 ዓመቱ ቁጭ ብለው ከመምህራን ከጻፎች ምናምን ጋር ይሰማቸው ነበር ይላል። ዳት ኢዝ ኳሊቲ። ይሰማቸው ነበር፣ ይጠይቅ ነበር። ጠይቁ። ሰውነቱ ውስጥ ኮንፊውዥን የፈጠረው የሚጠራው በመጠየቅ መልስ በማግኘት ኮንፊውዝድ ስትሆን ጠይቅ። ኮንፊውዝድ ያደረገ እንደ ጉም ይበተናል። ይሄን አድሬስ ሊያደርግ የሚችል አምላክ ነው። ፈጣሪ ነው ካላችሁ እኔን እንደዚህ ውስብስብ የሆነውን ነገር ሰርቶ የአወጣኝ አምላክ፣ ያወጣችሁ አምላክ፣ የሰራችሁ አምላክ፣ የሰራኝ አምላክ ያንተ ትል ጥያቄ በፊቱ የኔ ትል ጥያቄ አሁን ባይገባ ነገ ጠይቅ፣ ነገ ባይገባ ከሰዓት በኋላ ጠይቅ፣ ከሰዓት በኋላ ከነገ ወዲያ ጠይቅ። ዘንድ ቤት ታገኘዋለህ። ስለዚህ ይጠይቅ ነበር ይላል። ኳሊቲው ነው። አይታችሁ ከሆነ ይጠይቃቸዋል ፈሪሳውያን። እሱም ሲጠይቁት ጠማማ ሲሆንባቸው መልሶ በጥያቄያቸው ጥያቄ ነው ጠይቃቸው ነበር እና ምን ይላል? ይሄ ኳሊቲ ስላለው በጥበብም ያድግ ነበር፣ በሞገስም ያድግ ነበር። በጥበብ በሞገስ ማለት ሰዎች ሲያገኙት ይሄ ሰው እግዚአብሔር አለበት ብለው ይማረኩለታል ማለት ነው። እግዚአብሔር በሱ ውስጥ ይገለጥ ነበር ማለት ነው። በጥበብ በሞገስ። ስለዚህ የእግዚአብሔር ልጆች ኳሊቲያቸው መስማት፣ ሰዎች እንደሚሉ ከዛ ተነስቶ በሰማኸው ነገር ላይ መልካም ነገር ካልሰማ በዛ ጉዳይ ላይ መጠየቅ። ይሄ ስትል እንዴት ማለት ነው? ይሄ እንደዚህ የሆነው እንዲህ አይደለም እንዴ? እንዴት ታያዋለህ? ለሚሰሙ አይምሯቸውን እንዲፎክቱ ማድረግ ስክራቺንግ ማይንድ ይሉታል። በቃ እንዲያስቡ ማድረግ ነው። እና እኔ በጣም የሚገርመኝ ነገር እስራኤላውያን እዛ ባሪያ ያደረጋቸው እግዚአብሔር ወይም ለባርነት አሳልፎ የሰጣቸው ሲስተም ውስጥ ባርነት ስላለ ነው። ይሁን እንጂ እሱ ባሪያ አደረጋቸው አይደል? ማን ባሪያ አደረጋቸው?
ሷል ሌላታቸው ግን እነሱን እንዳደረጋቸው ግን አወጣቸው። ሌሎች ግን ባሪያ ሆነው ይቀራሉ። በሰው የተፈጠሩ ባሮች ግን ባሪያ ሆነው ይቀራሉ አይደል? እሱ ግን የከተተውን ምን አደረገ? እንደ ሰው አዳናቸው። ስለዚህ እዛ ግብፅ ሁለት ተቃራኒ ነገሮች ናቸው ያሉት። አንደኛ የፈርዖን ኃይልና ጥበብ አለ። ሁለተኛ ደግሞ የወደቁ የተጣሉ ለዘላለም በባርነት ለመኖር ተስፋ የቆረጡ ከዚህ ኃያል መንግስት ሊያድነን የሚችል ምንም ኃይል የለም ብለው ያበቃላቸው ሁለት ኤክስትሪም ናቸው ያሉት። ያ ደግሞ እነዚህን ባሮች ለዘላለም የኔ ናቸው፣ ከኔ ኃይል ማን ሊያላቅቃቸው ይችላል ብሎ አስቦትም አያውቁት፣ አሳስቦትም አያውቁት። እንዲህ አይነት ነገር አሳስቦት አያውቅም። ፈርዖንና ሰራዊቱ ህዝቡ አስቦት አያውቅም። እኔ ጉልበተኛ ነኝ፣ እኔ ኃያል ነኝ። የዛን ጊዜ በምድር እንደሱ አይነት ኃያል መንግስት እንዴት ብሎ ይታሰባል? ሁለት፣ አንድ የሞተ አንድ ህይወት ያለው ማለት ነው። አንድ የመጨረሻ ደካማ የእስራኤላውያን ባሮች